በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። ሳይገባ እንዲገባን አድርጎ በረከቱን አድሎ ይቅርታውን ሰጥቶ በቸርነቱ እስከዚህ ሰዓት ላደረሰን ልዑለ ባሕርይ ቅዱስ እግዚአብሔር ስሙ የተመሰገነ ይሁንልን። መንፈሳዊ ትውውት በእህታችን በኢየሩሳሌም የተጻፈ የሐሜት ክፋቱ። እግዚአብሔር አምላክ አንድን ነገር ሲባርክ ደስታን፣ ሰላምን ሆኖም ከዚያም አልፎ ፍቅርን የሰፈነበት ይሆናል። ይህንንም ለመግለጽ አንድ ቤተሰብ መግለጽ ይቻላል። የአቶ ዘበርጋና የወይዘሮ አልማዝን ቤተሰብ ይህንን ማየት እንችላለን። እነዚህ ቤተሰቦች ትዳራቸውን በእግዚአብሔር ሕግና በእግዚአብሔር ቤት ስርዓት የፈጸሙ ሲሆኑ አንድ ልጅ ወልደው በሰላም በደስታ በፍቅር ይኖራሉ። ወይዘሮ አልማዝ ቤተኛና ወደኛ ጎረቤቶቿ ሳትተዋወቅ በፊት ነበር። እዚያ በፊት እግዚአብሔር ቤት የማይጠፉ እግዚአብሔርን ሌት ተቀን የሚያመሰግኑ በዝማሬ ዳዊት የሚያመሰግኑት በቅዱስ ቃሉ ሁሉ የሚመካከሩ በፍቅር በአንድነት በህብረት የሚኖሩ ባለትዳሮች ነበሩ። አቶ ዘበርጋ ጓደኞቿ ባይመቹትም ሰውን ላለማስቀየም ሲባል ሲመጡ መቀበል፣ ሲሄዱ መሸኘት ስራው ነው። ቀደም ብሎ የነበራቸውን ህይወት ግን እጅጉን ያስቀና የነበረ እግዚአብሔር ስር የነበሩ ናቸውና እግዚአብሔር አምላክ የባረከውን ትዳር አልማዝ ሳታበላሸው በፊት ማለት ነው። እንዴት ዋላችሁ ቤቶች? አልማዝ እንዴት ነሽ? ዘበርጋ ደህና ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። አበሱ እንኳን ደህና መጣሽ። አረፍ በይ። ስሜን መላክ ያወጣላሉ። ምን ይባላል እንዲሆን አንቺ ግን ይገርማል። እንዲሁ እንደ ስምሽ ወሬኛ፣ ወሬ ማብዛት። ኧረ በስመ አብ ምን አይነት ፍጡር ናት! እንዲሁ ምን አልከኝ? ዘበርጋ አናገርከኝ እንዴ? ኧረ እንዲሁ ነው። እንዴት ነሽ? በሰላም መጣሽ? ምንድን ኮሆሽ እጄ ላይ ይበስም ለፋንቶ ደውይለት። ያበዙ ቡና ፈላለሁኝ እኔ። አይ ኧረ እመጣለሁ ብላለች። ወይ መጣች። እንዴት ናችሁ? ደህና ናችሁ ወይ? እታለ ቡና ደግሞ ደህና ነን፣ ፈጣሪ ይመስገን። ላፈላ ነው። ነይ እያነሳሳንሽ መጣሽ። በሉ ለአቀራረብ አረፍ በሉና ተጫወቱ። ዘበርጋ አንተም ተቀመጥ። ኧረ እኔ መጣሁ ዕቃ ቀብዬ መጣሁ። እዚህም አሁን ሲላሰለችኝ እንዲሁ አትምጡ ልባል እንዲሁ ደግሞ በእግዚአብሔር አትምጡ ልበላችሁ። አቶ ዘበርጋ በንዴትና በቁጣ ስሜት ሆኖ ዘበርጋ ያለውን ሁኔታ ምንም አልተመቸውም ነበር እና ተረብሾ ውስጡ ስለነበር ማለትም ባለቤቷ አልማዝ ከቀን ወደ ቀን ጸባዋ እየተቀየረ መሆኑን ያስተዋለ ሐዘን ገብቶታል። ኩርምት ብሏል። ግራም ስለገባው አለፍ እያለ ነበር ወደ አንድ መንገድ ሲሄድ። በዚያም እያለፈ ዜና አብሳሪ የሆነው ገና ነው ቅዱስ ገብርኤል ያበሰራት እናታችን ቅድስት ድንግል ማርያምን ዜናዊ ደስታቸው የሆነችንን ቅድስት ድንግል ማርያም ቤተክርስቲያን ይመለከታል። የልቡን ሊያዋያት የልቡን ሊያማክራት በጭንቅ ጊዜ ከእግሯ ከስዕሏ
ማርያም ማውሻ እንኳን ምትራራ ያቺ ደግ እናት ጋር ወደዚያች ቤት ይገባል። በተቃራኒው መሆኑን አላወቁምና እነሱ ወዳቸውን እያሽከኩና እየተሳሳቁ ቀጥለውታል። አይ እናንተዬ በቀደም እኮ ዘርፍነሽ ቤተ ክርስቲያናችን ቀን ስለፈለገች ይች ባለጌ ሰውማ አንዱ ተበላሽ አበዙ። የምርሽ ነው የምታወራ? አትይኝም? ምን አይነት ከፈጣሪ የራቀች ነች በጣም። ተያት እሷን እባክሽ፣ እዚሁ እናውራ። አልማዝ ግን ባልሽ እንከባከብሻል ማለት ያው የምትፈልገውን ነገር ያደርግልሻል። አዎ ተመስገን ነው። ከሞላ ጎደል ተመስገን ነው፣ ያደርግልኛል። ግን እየከሳሽ ነው። ለምንድን ነው ግን አንዳንድ ስራ አያግዝሽም እንዴ? ከውጭ ስራ ባለፈ ተጎዳሽ እኮ አይደለ እንዴ ፋንቱ? ልክ ነሽ አበዙዬ፣ እውነትሽን ነው፣ የተጎዳሽ ነው። አዎ እናንተ እኔ ብቻ ምን ዕዳ አለብኝ? ቆይ ይምጣ፣ አረ ይምጣ፣ እነግረዋለሁ። አይ በይ እንሂድ። ደህና ሁኚ። ታነሽ ፋንቱ። እሺ አዋራ እንሂድ እናቴ። በቃ እንዴ ትንሽ አትቆዩም? ተጫወቱ እንጂ። በይ ደህና ሁኚ እናቴ። ሌላ ጊዜ እንመጣለን አዲስ መረጃ ሲኖረን። አዎ ልክ ነሽ አበዙዬ። ማረቃልኝ ጥቂት መርዝ ቢጨምሩ ሙሉ ቀውን ያበላሸዋል እንዲሉ ትንሽ ጋር ሙሉ ትዳርን ትበጠብጣለች።